አሜሪካና ኢራን ወደ ወታደራዊ ግጭት እያመሩ ነው በሚል ስጋት ታዋቂ አየር መንገዶች በራቸውን በድንገት ሰርዘዋል። በሌላ በኩል ሩሲያ፣ ዩክሬንና አሜሪካ በአቡ ዳቢ ለውይይት በተቀመጡበት ቅጽበት ሩሲያ ሚሳኤሎችን አስወንጭፋለች። ይህ ሁሉ እየሆነ ባለበት ሰዓት የአሜሪካ የአፍሪካ እዝ አዛዥና የውጭ ጉዳይ ምክትል ሚኒስትሩ የፕሬዝዳንት ትራምፕን ትዕዛዝ ይዘው ወደ ኢትዮጵያ ሊመጡ ነው። አሜሪካ በአዲስ አበባ ምን አስባለች? የናይል ወንዝ ጉዳይስ የት ደረሰ? ዝርዝር መረጃዎች እናያለን። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች፣ እነዚህና ሌሎች መረጃዎችን ይዘናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ የጋበዝኩኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ ቀዳሚ ወዳደረግነው መረጃ ታዋቂ አየር መንገዶች ወደ መካከለኛው ምስራቅ አገራት የሚያደርጓቸውን በረራዎች ሰርዘዋል። በአሜሪካና በኢራን መካከል ውጥረት በነገሰበት በአሁኑ ወቅት ታዋቂ አየር መንገዶች ቅዳሜ ዕለት ወደ መካከለኛው ምስራቅ አገራት የሚያደርጓቸውን በረራዎች ሰረዙ። የፈረንሳዩ ኤር ፍራንስ፣ የጀርመኑ ሉፍታንዛ፣ የካናዳው ኤር ካናዳና የኔዘርላንዱስ KLM እስካሁን ድረስ ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ እንደማይበሩ አሳውቋል። በአሜሪካና በኢራን መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ይችላል በሚሉበት ወቅት ነው። የእስራኤሉ ቻናል አይ24 የተባለው የቴሌቪዥን ጣቢያ በኤርፖርቶች ድረገጽ ላይ የሰፈረን የበረራ መረጃ መሰረት አድርጎ እንደዘገበው የኔዘርላንድ ሮያል ደች አየር መንገድና የስዊዘርላንዱ ስዊር ኤር በተመሳሳይ በራቸውን ሰርዘዋል። የእስራኤል የመከላከያ ሚኒስትር አርማታ በኤክስ ገጹ ላይ ባሰፈረው መልእክት በረራዎችን በተመለከተ ከሀገሪቱ የደህንነት ትዕዛዝ የተለወጠ ነገርና የተላለፈ ትዕዛዝ የለም ብሏል። የኢራን ሲቪል አቪዬሽን ድርጅት ቃል አቀባይ የኢራን አየር ኃይል ክልል አልተዘጋም፣ የበረራ መስመርም ከበረራ ነፃ እንዲሆን አልተደረገም በማለት በኢንተርኔት ላይ የሚዘዋወረው መረጃ ውድቅ አድርገውታል። የጀርመኑ አየር መንገድ ሉፍታንዛ እስከ መጋቢት መጀመሪያ ድረስ እንዲሁም የሉፍታንዛ አካል የሆነው የኦስትሪያ አየር መንገድ እስከ የካቲት አጋማሽ ድረስ ወደ ኢራን በረራዎች እንደማይኖራቸውም ከቀናት በፊት አሳውቀዋል። ዘገባው የኢቢሲ ነው። በሌላ መረጃ የዩክሬንን ጦርነት ለማስቆም አሜሪካ የተሳተፈችበት ውይይት የተደረገበት ባለበት ወቅት ሩሲያ ዩክሬን ላይ ጥቃት መፈጸሟ ተገለጸ። ሩሲያ ባረሰችው የሰው አልባ አውሮፕላንና የሚሳኤል ጥቃት አንድ ሰው ሕይወቱ ሲያልፍ 23 ሰዎች ደግሞ መጎዳታቸው ተገልጿል። የዩክሬን መዲና ኪቪ ከንቲባ በጠላት ከፍተኛ ጥቃት እንደተፈጸመባቸውም ተናግሯል። የካርኪቭ ከተማ ከንቲባ ደግሞ 19 ሰዎች መጎዳታቸውንም ገልጿል። የሩሲያ ዩክሬንና አሜሪካ ልዑካን በአቡዳቢ የመጀመሪያ ዙር ውይይት ለማድረግ መገናኘታቸው ይፋ ተደርጓል። ጦርነቱ ከተጀመረ ወዲህ ሩሲያ የተሳተፈችበት የመጀመሪያ የሶስትዮሽ ውይይት እንደሆነም ተገልጿል። አንድ የቢቢሲ ምንጭ እንደተናገሩት በውይይቱ የተወሰነ ለውጥ ቢስተዋልም ከግዛቱ ይዞታ ጋር የተያዙ ቁልፍ ጉዳዮች መፍትሄ እንዳላገኙም ገልጸዋል። በሌላ ዜና የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው እና የአሜሪካ የአፍሪካ አዛዥ ጀነራል ዳግ ቪሰን አንደርሰን በቀጠናዊ ሰላም፣ ደህንነትና ጉዳዮች ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመምከር ወደ ኢትዮጵያ ሊጓዙ ነው። ምክትል ሚኒስትሩ ከኢትዮጵያ በተጨማሪም ወደ ግብፅ፣ ኬንያና ጅቡቲ እንደሚያመሩ የአገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ መስሪያ ቤት አርብ ጥር 15 2018 ዓ.ም ያወጣው መረጃ እንደሚያመላክተው ለ8 ቀናት የሚዘልቀው ጉብኝት የሚጀምረው ዛሬ ቅዳሜ ጥር 16 ነው። የሚቀጥለው ሳምንት እሁድ ጥር 24 እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎት ስም የወጣው መግለጫ ያስረዳል። ክሪስቶፈር በኤክስ ገጻቸው ባሰፈሩ ጽሑፍ ወደ ግብፅ፣ ኢትዮጵያ፣ ኬንያና ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነም ጠቅሷል። የውጭ ጉዳይ ምክትል ሚኒስትሩ በአራቱም ሀገራት በሚያደርጓቸው ጉዞዎች በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቅድሚያ የሚሰጣቸው ጉዳዮች እንደሚያራምዱ መስሪያ ቤታቸው ገልጿል። ቅድሚያ የሚሰጣቸው ጉዳዮች ተብለው የተዘረዘሩት የንግድ ሚዛን ማመጣጠን፣ ምቹ የንግድ ሁኔታን ማረጋገጥ እንዲሁም ሰላምና ደህንነትን ማስፈን የሚሉት ናቸው። የመስሪያ ቤቱ መረጃ እንዳመላከተው ምክትል ሚኒስትሩ ክሪስቶፈር የመጀመሪያ ጉዞአቸውን የሚያደርጉት ወደ ግብፅ ነው። የክሪስቶፈር የካይሮ ጉዞ የመጣው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የናይል ወንዝ ጉዳይን በተመለከተ ግብፅና ኢትዮጵያን ለማደራደር ያላቸውን ፍላጎት እየገለጹ ባሉበት ሰዓት ነው። ትራምፕ ይህን ፍላጎታቸውን የገለጹት ባለፈው ሳምንት ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ነው። በዚህም ሳምንት ደግሞ ሁለቱ ፕሬዝዳንቶች
በስዊዘርላንዷ ዳቮስ ከተማ ሲካሄድ በነበረው የዓለም ኢኮኖሚ ፎረም ላይ ተገናኝተው ይህንኑ ጉዳይ አንስተዋል። የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር በግብጽ ቆይታቸው ከሀገሪቱ ባለስልጣናት ጋር ውይይት ከሚያደርጉባቸው ጉዳዮች አንዱ በቀጠናዊ ተግዳሮቶች ላይ የሚደረግ ትብብርን የሚመለከት እንደሆነ መስሪያ ቤታቸው ገልጿል። የአሜሪካና ግብጽን ኢኮኖሚ ግንኙነት ስለማጠናከርም ከባለስልጣናቱ ጋር የሚነጋገሩት ምክትል ሚኒስትሩ አገሪቱ ውስጥ ኢንቨስት ከሚያደርጉና ከሚንቀሳቀሱ የአሜሪካ ኩባንያዎች ጋር ውይይት እንደሚያደርጉም ተጠቅሷል። የውጭ ጉዳይ መስሪያ ቤቱ መረጃ እንደሚያስረዳው ክሪስቶፈር ከግብጽ በኋላ የሚኖራቸው ጉዞዎች የሚያደርጉት ከአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን ጋር ነው። ምክትል ሚኒስትሩ ወደ ኢትዮጵያ በሚያደርጉት ጉዞ ከዶክተር ጠቅላይ ሚኒስትርና ሌሎች ባለስልጣናት ጋር እንደሚገናኙም ተገልጿል። የመስሪያ ቤቱ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናዊ ሰላም ደህንነት ጉዳዮች ላይ ይመክራሉ ይላል። በተጨማሪም ባለስልጣናትና የግል ዘርፍ ተዋናዮች አግኝተው ለአሜሪካ የንግድ ተሳትፎ ወይም ደግሞ ለማሳደግ ያሉ እድሎችን ያስተዋውቃሉ ተብሏል። በተጨማሪም በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ ጋር ተገናኝተው እንደ ሰላም ማስፈን፣ የንግድ ትብብርን ማስፋፋትና ሰብአዊ ቀውሶችን መፍታት ባሉ ቅድሚያ የሚሰጣቸው የጋራ ጉዳዮች ላይ እንደሚወያዩ የውጭ ጉዳይ መስሪያ ቤቱ አስታውቋል። የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር የኬንያ ቆይታ ከሀገሪቱ ባለስልጣናት ጋር ሰፋ ያሉ ቀጠናዊ ጉዳዮችን በተመለከተ ጭምር ውይይት የሚደረግበት እንደሆነም ተጠቅሷል። የመስሪያ ቤቱ መረጃ ከኬንያ ባለስልጣናት ጋር የንግድ ተሳትፎን፣ የጸረ ሽብር ትብብርን፣ ኬንያ በሄይቲ ደህንነት ለማስጠበቅ የምታደርገውን አስተዋጽኦና ሰፋ ያሉ ቀጠናዊ ጉዳዮችን አስመልክቶ ይወያያሉ ሲል በናይሮቢ የሚነሱ አጀንዳዎችን ዘርዝሯል። የጅቡቲ ጉዞን በተመሳሳይ በደህንነትና በጸረ ሽብርተኝነት ትብብር እንዲሁም ንግድ ግንኙነቶች ላይ እንደሚያተኩር ተገልጿል። ዘገባው የቢሲ ነው። ክቡራትና ክቡራን የዛሬው መረጃዎቻችን እነዚህን ይመስሉ ነበረ። የአሜሪካ ባለስልጣናትና የጦር አዛዦች ወደ ኢትዮጵያ መምጣት በቀጠናው ሰላም ያመጣል ወይንስ አሜሪካ የራሷን የንግድና የፖለቲካ ፍላጎት ለማስጠበቅ የምታደርገው ጥረት ነው? ሩሲያ ዩክሬን ከአሜሪካ ጋር ተቀምጠው የጦርነት ጥቃት መቀጠልስ ምን ትርጉም አለው? ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። በሌላ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።